እሺ በሁለተኛ ደረጃ የምናየው ደግሞ አካውንት ኖሯቸውን ጂሜልን እንዴት መጠቀም እንደምንችል ነው። ከላይ ከሌፍት ሳይድ ጀምራለሁ። መጀመሪያ ጂሜል የሚል እዚህ ጋር ትንሽ በተን አለች። በተኑን ክሊክ ስናደርግ ጂሜል የሚል አለ፣ ኮንታክትስ የሚል አለ፣ ታስክስ የሚል አለ። ከዚህ የምናየው ኮንታክትስ የሚል ነው። እኛ ውስጥ ልክ ሞባይላችን ውስጥ ኮንታክት እንደምንይዝ ወይም የሰዎችን ፎን ነምበርና ስማቸውን እንደምንይዝ ጂሜል ውስጥም እንደሱ እንችላለን። ለምሳሌ እዚህ ጋር ምንም ስለሌለን ምንም አይነት ኮንታክት የለንም። ለምሳሌ አዲስ ኮንታክት ወይንም አዲስ ሬጂስተር ለማድረግ ስንፈልግ እዚህ ጋር ኦቨር ማውዝ ኦቨር ስናደርግ አድ ቱ ማይ ኮንታክት የሚል አለ። ክሊክ ስናደርገው እዚህ ጋር ስም እንጽፋለን። ለምሳሌ ሀበን የሚል አድ ስንለው ሀበን የሚል አንድ ኮንታክት አለኝ ማለት ነው። ልክ ሀበንን ክሊክ ሳደርገው ዲቴይል ያወጣልኛል። እዚህ ጋር ሆም የሚል ላይ ሆም የሚል ሀበን then phone number አድሬስ ሆም አድሬስ ካለው ለምሳሌ ሀረማያ then birthday-ን እንጽፋለን። ሌላ ብሎግም ሊሆን ይችላል፣ ሌላ ዌብሳይትም ካለው እዚህ ጋር መጻፍ እንችላለን። አድ እንበለውና ከላይ your three changes to have been saved ይላል። ለዚህ ሴቭ አድርገናል ማለት ነው። ከዛን ቀጥሎ ደግሞ እዚህ ጋር የምናያቸው ሌብሎች አሉ፣ የተለያዩ ሌብሎች አሉ። ከላይ ጀምረን ማየት እንጀምራለን። በመጀመሪያ ወደ ሆም ፔጃችን ለመመለስ ከላይ ያለው ጎግል የሚል በተን ነካለን። አንደኛው ኢንቦክስ ነው። ኢንቦክስ ማለት የተለያዩ ሜሴጆች ከሌላ ሰው መጥቶልን የሚቀመጡ ማስቀመጫ ቦታ ሲሆን የተለያየ ሜሴጅ ከሌላ ሰው ሲመጣ ኢንቦክስ ውስጥ ይገባል ማለት ነው። ከዛም በኋላ ስቴርድ የሚል አለ። ስቴርድ ማለት ልክ እነዚህ ስታር ከለርድ ስናደርጋቸው ወይም ከአንድ ኦርጋናይዜሽን የመጡ አንድ ላይ ስናደርጋቸው ነው። ለምሳሌ ከጎግል ቲም የሚመጡ በቢጫ ማድረግ ይችላልው። ከሌላ ከጂሜል የሚመጡ እንደሱ አንድ አይነት የሆኑትን አንድ አይነት ማድረግ ይችላልው ማለት ነው። ስቴርድ ማለት ስለዚህ ምን ለማለት ነው? የተለያዩ በጣም ብዙ ኢሜል ሊኖረን ይችላል። ብዙ አይነት ከተለያየ ኦርጋናይዜሽን የመጣ ሊሆን ይችላል። ስለዚህ እኛ የምናደርገው አንድ አይነት ኦርጋናይዜሽን የሚመጣ ወይም አንድ አይነት ሰንስ ያላቸው ኢሜሎችን በአንድ አይነት ከለር ማድረግ እንችላለን። ኦኬ ስለዚህ ስቴርድን በእንደዚህ አይነት መልኩ ማየት እንችላለን። ኢምፖርታንት የሚል አለ። ኢምፖርታንት ማለት አንድ ጊዜ ከሆነ ኦርጋናይዜሽን ወይም ከሆነ ዌብሳይት በተደጋጋሚ ወደ ኢሜላችን የሚላክ ሜሴጅ ሲኖር ወይም ስማችን በሜሴጁ ላይ ሲኖር ጂሜል ራሱ ዲቴክት አድርጎ ኢምፖርታንት ሊያደርገው ይችላል። በጣም ኢምፖርታንት ናቸው ብዬ ካሰብኩኝ የመጀመሪያዋን እቺኛዋን ክሊክ በማድረግ ኢምፖርታንት አደርጋታለሁ ማለት ነው። ነገር ግን ተሳስቼ ያለው ስለዚህ እቺኛዋን ነገር ኢምፖርታንት አይደለችም ብዬ ካሰብኩኝ ዳብል ሁለተኛ ክሊክ በማድረግ ያው ከኢምፖርታንትነቷ ወደ አን ኢምፖርታንትነቷ መመለስ ይችላልው ማለት ነው። ስለዚህ አሁን ኢምፖርታንት ይያታለሁ። እነዚህ ሁሉ የምናያቸው ሌቭሎች ናቸው። ስለዚህ ሌቭል ስንል ያው በፎርማት ያለው ነገር እንዲያስቀምጥልን ነው። ከዛም ባለፈ ደግሞ ሰንት ሜል የሚል ሌቭል አለ። ሰንት ሜል ማለት እኛ ወደ ሌላ ሰዎች የላክናቸውን ሜሎች የሚቀመጥበት ነው። ሲምፕሊ ድራፍትስ ያው አብዛኛው ጊዜ በሞባይልም እንደምናየው ድራፍት ማለት ኮምፖዝ ተደርገው ተጽፈው ነገር ግን ሰንት ያልተደረጉ ኤዲት የሚያስፈልጋቸው ሜሎች ድራፍት ውስጥ ይቀመጣሉ። ሞርስ ስናይ ኦል ሜልስ የሚል አለ። ኦል ሜልስ ማለት ሁሉም ሜሎች ማለትም ኢንቦክስ፣ አውትቦክስ፣ ሰንት ሜል፣ ድራፍት የሚቀመጡበት ነው። ኦኬ ስፓም የሚል አለ። ይሄኛው ሌቭል በጣም አስፈላጊ ሌቭል ነው። ለምሳሌ ከአንድ ዌብሳይት በተለያየ ጊዜ በአንድ ጊዜ የተለያየ ሜሴጅ ሊነርሰን ይችላል። ሜሴጁም በየደቂቃ በየ20 ደቂቃም ሊሆን ይችላል። ብቻ በጣም ሜላችንን የሚያጨናንቀው ከሆነ ልክ ሜሴጁን ክሊክ በማድረግ ወደ ስፓም ማስገባት እንችላለን። ሙቭ ቱ ስፓም ይላል። ልክ እዚህ ጋር መተን ስፓምን ስናይ እዚህ ጋር ጂሜል ቲም የሚል ወደ ስፓም ገብቷል። ይህ በሰንስ ምን ማለት ነው? ልክ
ከዚህ ኦርጋናይዜሽን የመጡ ሜሎች ሲኖሩ ወደ ስፓም ያስገባቸዋል ማለት ነው። ስፓም ማለት ዲሊት ማድረግ አይደለም፣ ነገር ግን ቴምፖራሪሊ ማስቀመጥ ነው። ትራሽ ማለት ግን ዲሊት ማድረግ ነው። ትራሽ ማድረግ ዲሊት ማድረግ ማንፈልገው ኢሜል ሲኖር ለምሳሌ እነዚህ ሁለቱ አልፈልጋቸውም ብዬ ካሰብኩኝ ወደ ሙቭ ቱ ትራሽ ማድረግ ይችላል። ስለዚህ ዲሊት አረኳቸው ማለት ነው። ነገር ግን እነዚህ ዲሊት ይደረጉ እንጂ ከኢሜላችን አይጠፉም። ማለትም ለ30 ቀናት ያህል ከኢሜላችን አይጠፉም። ትራሽ ውስጥ እናገኛቸዋለን። ከዛም በኋላ በፈለግንበት ጊዜ ከ30 ቀን በፊት መመለስ አለባቸው ብለን ካመን መመለስ እንችላለን ማለት ነው። ሌላ አዲስ የራሳችን የሆነ ሌብል መፍጠር እንችላለን። እሱ የምንችለው እዚህ ጋር create a new label የሚል አለ። እሱን ክሊክ በማድረግ please enter a new label name እንሰጠዋለን። ለምሳሌ ከትምህርት ቤት የሚመጡ ኢሜሎች ኤዱኬሽን ብዬ መያዝ እችላለሁ። እዚህ ጋር nested label under የሚል አለ። ለምሳሌ ኤዱኬሽን under somewhat important ሊሆን ይችላል፣ ሌላ ቦታም ሊሆን ይችላል። እንደዛ መምረጥ ይችላል። አሁን ግን under education የፈለኩት create አደርጋለሁ። ስለዚህ አንድ ሌብል አለኝ፣ እሱም እኔ ራሴ ክሬት ያደረኩት ኤዱኬሽን ነው። ስለዚህ እነዚህ ሁለቱም የኤዱኬሽን ሜሴጆች ናቸው ብዬ ካሰብኩኝ ሞር ሙቭ ቱ ኤዱኬሽን ላቸዋለሁ ማለት ነው። ስለዚህ ኤዱኬሽን ላይ ክሊክ ሳደርግ ሁለት ሜሴጆች ይኖርኛል። እዚህ ጋር አንድ የሆነ በአረንጓዴ የበራ ነገር አለ። ይሄ ምልክት የኦንላይን ምልክትነት ነው። ይህ ሰው ወይም የኔ አካውንት አቫይላብል ከሆነ አቫይላብል ስንል ለሁሉም ሰው ይታያል። እኔ ኦንላይን እንደሆንኩኝ ሰዎች ያዩኛል። ቢዚ ሲሆን ደግሞ ቀይ ሲሆን ያው ቢዚ ነኝ ስራ ላይ ነኝ ለማለት ሲሆን ቢዚ ማድረግ እችላለሁ። ከዛም ባለፈ ኢንቪዚብል ማድረግ እችላለሁ። ኢንቪዚብል ሲል ከሌሎች ዌብሳይቶች የሚለየው ምንድነው? ለምሳሌ ፌስቡክ ላይ ሆነ ራስህን ኢንቪዚብል አድርገህ ሌሎችን ቪዚብል መሆናቸውን ቼክ ማድረግ አትችልም። ነገር ግን እዚህ ጋር ኢንቪዚብል ሆነ ሌሎችን ቪዚብል ናቸው የሚለውን ነገር ቼክ ማድረግ ትችላለህ። ከዛም ባለፈ በኮስት መደወል እንችላለን። ኮል ፎን አለ፣ ወደ ፎን መደወል እንችላለን። ከዛም ሃንጋውት አለ፣ ሃንጋውትም ማድረግ እንችላለን። ሃንጋውት ማለት 10 ሰዎች ሆነው ኮንፈረንስ የሚሰሩበት ወይም ኮንፈረንስ የሚያካሂዱበት የጂሜል አንዱ ትልቁ ሰርቪስ ነው። ኦኬ አንድና የመጨረሻው ነገር ማሳያችሁ የምፈልገው ነገር ስለ ሲግኒቸር ነው። ሁሉ ጊዜ ሰዎች ሲቸገሩ የሚናየው ነገር ሁሉ ጊዜ ወደ ሁሉም አካውንት ሲልኩ የራሳቸውን የሆነ አድሬስ መጻፍ ይፈልጋሉ። ስለዚህ ሲግኒቸር እንዲኖረን ሴቲንግ እንልና ሴቲንግ ብለን ሲግኒቸሩን እንጽፋለን። ለምሳሌ ሀበን በሪሁ ካልኩኝ ይህ ከመሴጂ ሁሌ ወደ ማንም ቢሆን ብልክ ሁሌ ይኖራል ለማለት ነው። ቢኦቦክስ ለምሳሌ ቴሌፎን ነምበር ቢኖረኝ ሞባይልን እንጽፋለሁ። ይሄኛውን ልክ እንደ አድቨርታይዝመንት እኔ መጻፍ አይጠበቅብኝም። ለምሳሌ እስኪ የኛውን እንየው። ሴቭ ቼንጅ እንበለው። ልክ ኮምፖዝ ማለት ወደ ሌላ ሰው ሜሴጅ መላክ ስንፈልግ ነው። ለምሳሌ ልክ ጽፈት ሲጀምር ራሱ ሲግኒቸሬ ከታች ይመጣል። እኔ የምፈልገው ነገር መጻፍ ነው ማለት ነው። እዚህ ጋር ሁሉም ነገር ከጻፍኩኝ በኋላ እዚህ ጋር ምናውቃቸው ቦልድ፣ ኢታሊክ፣ አንደርላይን ሌሎች ፎርማቶች አሉ። እዚህ ጋር የመጀመሪያ ቦክስ ላይ ቱ ይላል። የምንልክበት ኢሜል አድሬስ ነው የምንጽፈው። ሳብጀክቱን ለምሳሌ ስለ ኤዱኬሽን ፐርፐስ፣ ስለ ሚቲንግ ፐርፐስ ከሆነ ስለ ብዙ ከሆነ እንጽፋለን። አታች የምናደርጋቸው ፋይሎች ካሉ አታች ፋይል ብለን አታች ማድረግ እንችላለን። ጉግል ከሌላው ጂሜል ከሌላው የሚለየው ነገር በጣም በአታች ስለማድረግ በጣም ፈጣን ነው። ስለዚህ እንደዚህ አታች አድርገን ወደ ምንፈልገው ሰው ኢሜል አድሬስ ጽፈን ሰንድ ማድረግ እንችላለን ማለት ነው። ስለዚህ ጂሜል በአጠቃላይ አጠቃቀሙ እንደዚህ ይመስላል። አመሰግናለሁ።